ለማንኛውም የፍቺው ወረቀት ላይ ፈርሜልሻለሁ እና ማስገባት ትችያለሽ። ከዛም ባለፈ ምናልባት ከኔ የምትፈልጋቸው ነገሮች ካሉ የምትፈልጊው ነገር በየትኛውም ሰዓት በየትኛውም ጊዜ በቤትሽ ነው መተሽ መውሰድ ትችያለሽ። ምንም አይነት ንብረት አልፈልግም። ምንም ሁሉም ነገር በራስሽ ማድረግ ትችያለሽ። ስለፈረምኩኝ መውሰድ ትችላላችሁ ወረቀት። እናመሰግናለን። እኔም የምፈልገው ሁሉ ሲቀጥል ደግሞ ስለ ንብረት ምናምን ካየህ እዚህ ላይ ምን ነገር እንደማልፈልግ ተጽፏል። እኔም ፈርሜበታለሁ። ያንተን ፊርማ ነበር የምጠብቀው እና ያው ዛሬ ግድ መግባት ስላለበት ይሄ ወረቀት ምክንያቱም የክሱን ወረቀት ስላለ ክሱንም እንዳነሳው ህግ ማሳወቅ ስላለብኝ ሁለቱንም ማስገባለሁ ማለት ነው። በጣም አድርጌ ነው አመሰግናለሁ። ያው በነበረን ቆይታ በሙሉ በኋላ ደግሞ በልጁ ጉዳይ ካልሆነ ምንም አይነት ነገር ወደ እሷ እንዲመጣ አልፈልግም። ማለት ከአብርሃም ምንም አይነት ነገር እንዲመጣ አንፈልግም። ስለዚህ አብርሃም አንተ እንድትሆን ማወቅ ያለበት ነገር ዛሬ እዚህ ነገር ላይ ሲፈርም ያንተና እሷን ግንኙነት ሙሉ ለሙሉ አብቅቷል። ብቸኛ ሊያገናኛችሁ የሚችለው ነገር ከዚህ በኋላ ልጃችሁ ነው። ለምን አስፈለገ? አይደለም አንድ እኮ ነው የቀረው። ይሄ አሁን እሺ፣ እዚህ ጋር አሁን እኔና አንቺን ንብረት እንትን ማለት ነበረበት። እንደፈለግሽ ለምን አትወስጂም? እኔ እኮ አልፈልገውም። በቃ እዛ ላይ መፈረም አለበት። አንብበው። ምን እንደሚለው አንብቢው። አነበብኩት እና ታዲያ ምን አመጣው? ስለ ንብረት ነው እያወራ ያለው እኮ እና ያወራለሁ። ወረቀት ለንብረት ብለሽ ነው እኔን በዚህ ልክ ለማስፈረም ምናምን እንትን እያልሽ ያለሽ? እኔ እሱንም አልፈልገውም። ፈልጊውን ነገር ይኸውልህ